ደህና አባቢ እንዴት አደርሽ ነልጅ ምን እንደሰራውልሽ ተመልከች በሱ ልክ ድሮ እንደምሰራው ቆንጆ አድርጌ ነው የመጣሁት ትዝ ይልሻል በፊት ምንም ነገር ቢመጣ ካንቺ ተነጥዬ አልጠጣም ነበር አዎ ማን እንጣጣል ነበር ልክ ብለሻል አሁንም ቢሆን ቁጭ ብለን እንደ ድሮአችን እንጠጣለን ተቀመጭ አሁን ስራ አርፍዶብኛል አባቢ ካለቄ ቀድሜ መግባት አለብኝ አሁን የሰው ሀሜት መስማት ስራ ሆኖ ነው አባ ጠበቃ ነኝ እንጂ ሀሜተኛ አይደለሁም ለነገሩ ከተማው ለሽ መምጣቱም አንድ ነገር ነው እንደሱ አበረታታኝ እንጂ ስንቱ ቤት ይያለ ከተማው እየመምጣትም አንድ ነገር ነው እኔም ለው ሊሊ እናንተ አካባቢ ያሉ ቁርስ ቤቶች ለበሶ ስንት እንደሚያስከፍሉ ታውቂያለሽ እኔ አባቴ ከሚመታልኝ በሶ ውጪ ጠጥቼ አላውቅም ጠይቂኝ እሺ ስንት ነው 200 ብር ለአንድ ብርጭቆ በሶ 200 ብር ያስከፍላሉ ለዛውም እኮ ቲፕ ካልሰጠሻቸው እኮ ከቅራሪ የቀጠነ በሶ ነው የሚሸጡልሽ አታስብ አባቢ በሶ ካዘዝኩ ቲፕ አረግላቸዋለሁ አሁን ግን ሜዳ አለብኝ ማሬ ኢንስቲ አሁን 3 ጎል ለማግባት ምን ያንሰኛል የኔ ባልማ ከዛ በላይ ያገባል ደሞ ማሊያው እንዲን ያማረብ እንዴት ውድድ እንደማረግ ታውቃለህ አይደል ኖ አትውደጂኝ ምን ላርግ በፍቅርሽ ባውኛለሁ አውቃለሁ አልመጣም ልትይኝ ነው በጣም ብዙ ስራ አለብኝ ለጨዋታችሁ መድረስ የምችል አይመስለኝም አልቂያም ሪሰርች እንድጨርስለት አዞኛል አይሆንም ሊሊ ጨዋታው ላይ ታስፈልጊናለሽ እኔ አንቺ ያየሽ መጫወት ነው ፈልገው ልክ እንደ ውጪ ተጫዋች ጎል አግብቼ ከንፈርሽን ስሜ መመለስ ፈልጋለሁ በዛ ላይ እንዳንቺ ስድብ የሚችል ደጋፊ የለን በጣም ይቅርታ ማሪ ስራ ሆኖብኝ ነው ለቀጣዩ ግን አልቀረም እንደው ሰምታቸው ማታቃቸውን በሳምባና ባንገት ዙሪያ ያጠነጠኑ ቅስም ሰማሽ ስድቦችን ይጀል ነው መጣ እሺ አንድ አሰሚ አታይም እንደ ጣልፎ ሲጥለው ይሄ ሳምባ ይድመትራት አንገተን ሴት ለማየት ብቻ ነው እንደምታዞረው እሺ በቃ በሚቀጥለው ግን በእግር ዙሪያም ጨምሪበት እሺ ጨምራለሁ ወዳለሁ አባቢ አባ ምን ሆነሃል አይ ምንም አለው ያቺ ትንሿ ኮልታፋዋ ልጄ አባዬ አንተ የምትሰራልኝ በሶ ይታፍታል የምትለይ ትዝ ብሎኝ ነው እሺ አምጣው ምን አለ ሌላም ነገር እንደዚህ ግጥም አርገሽ ብትበይ መልካም ቀን ቆይ ለምን አትረሳውም በቃ ተሸነፍን እንደ ቡድን ጨዋታውን ተቆጣጣረናል ግን በቃ ጎል ማግባት ላይ ቀሽም ነበር እሱማ በረኛችን ዋጋ አስከፍሎናል አይተዋል ጥይት የሚተቆስበት እንጂ ኳስ የተመታበት አይመስልም እኮ ነበር በተለይ ያደነጋገጡ እኔ ይገርመኝ እንዴት ነው እሱ አዋላጅ ዶክተር የሆነው ልጆቹ አይመልጡትም ይውልዘርሽ ሊሲወለድ እኮ እቻለም ታዋጣኝ ይሆን አታዋጣኝ ይሆን እያለ ቀስ ብሎ እያለቀሰ ነው ይመጣው እንጂ እንዳየሩለት ዘሎ አይቀላቀለንም በቃ እንርሳው በእግር ኳስ ዓለም ማሸነፍም መሸነፍም ያለ ነው የሚቀጥለው ዙር እናገኛቸዋለን እንበቀላቸዋለን ዘርሽ ቀጣይ ሳምንት ከማጋር ነው መንገጥመው ጡረታ ከወጡ ሴት ነርሶች ጋር ኦፋ እነሱንም አንጋልባቸዋለን እኔ ራሴ ጎል አስቆጥራለሁ ሊሊ ካልመጣች ግን የነርሶቹን ደጋፊ ምላስ አንችለው ምድረ ጡረተኛ የልጅ ልጆቻቸውን ይዘውብን ነው የሚመጡት እኛ ማን አለን አይዟችሁ ሊሊም ትመጣለች እኛም ወደ ድል እንመለሳለን ግራውንድ ላይ ዝንጥ ያለ ሰውዬ ወተት በመሰለች መኪና መንገድ ዘግቶ ቆሞልሃል አንዱ ጥጋበኛ ሀብታም ነው የሚሆነው ይሄኔ እኮ መኪናው ለማዞር ነው እንደዚህ የሚያስጨዋቸው አይደሃ ይሄን ጊዜ እኮ ቅናት ነው ክላክስ የሚያስነፋቸው
ኧረ ዘርሽ ሚስት ከመኪና ውስጥ ወረደችልህ በለው። አዲስ የመጣች ኤሌክትሪክ መኪና ነች። ባለፈው መኪና ልገዛስን መኪና መሸጫ ውስጧ ተቀምጬባት ነበር። እንዴት አይነት ኮምፈርት አላት መሰለ። የገዛው ግን እኮ ሱዙኪ ስዊፍት ነው። ዘርሽ በጣም ጥሩ ሰው እንደሆንክ አውቃለሁ። ነገር ግን ሚስት ሌላ ጎረምሳ እንድትጠብስ ትፈቅዳለህ ብዬ አላስብም ነበር። ቀልደ ሞታል። ሃሃሃ በጣም ያስቃል። አሁን ነው ከሱ ጋር እንደ ጦጣ አትንጠላጠሉ። ሊሊ ከመጣች ትናደዳለች። ዘርሽ ከሊሊ ጋር ጥሩ ናችሁ አይደል? ማለት ችግር የለም አይደል? አይ ጥሩ ናቸው ቢሆኑ ነው እምልህ። ሌላ ሰው አመጣትና ሌላ ነገር አደረገች ማለት አይደል? አዎ ሴቶች እኮ የተሻለ ቤት፣ የተሻለ መኪና፣ የተሻለ መልክ ያለው ወንድ አይፈልጉም። ልክ ነህ፣ አይፈልጉም። የድል ዜና አሰሙና ድካሜን አባሩልኝ። አልተሳካልሽም፣ ተሸንፈናል። እኔ ግን ሳምባዬን እስክተፋ ነው የተጫወትኩት። ባልሽ ጎል እየሳተ በረኛችን ጎል እየለቀቀ ብዙ ዋጋ አስከፈሉ። ባሌ እንኳን ሚስቱ ስላልመጣች ነው። በረኛ ግን ዶክተር ገዛኸኝ ማድረግ አልነበረባችሁ ብያችሁ ነበር። እናንተ ግን ሆስፒታል ውስጥ ትልቁ ሼር የሱ ነው ብላችሁ እሱን አስገባችሁት። በቃ ኳሱን ሳምንት እናሸንፋለን። ማሬ አንቺስ ቀን እንዴት ነበር? በርግጥ አሰልቺ ቀን እንዳሳለፍሽ ይገባኛል። ተሳስተሃል። በተቃራኒው የሚገርም ቀን ያሳለፍኩት። አረ እኔማ እኮ ሊፍት ተሰጥቶሽ ምናምን ሳይ በቃ አሰልቺ ቀን ብታሳልፍ ነው ብዬ ነበር። አይገርምም? ማሪ ሊፍት እኮ የሰጠኝ ኤርሚያስ ነው። ያለቃሽ ስም ኤርሚያስ መሆኑን አላወቅኩም ነበር። አዎ ስሙ ኤርሚያስ ነው። በምን እንደመጣኝ ታውቃለህ? በቴስላ። ስማ እንደሱ አይነት መኪና ነው እንድገዛልኝ ፈልገው። ስማ አዲስ የመጣ የኤሌክትሪክ መኪና ያልከው ቴስላ ነው? እኔ ምን አውቃለሁ። ከላይ ሳይው ID4 መሰለኝ። ሊሊዬ በኋላ እናወራለን። በጣም ደግ አለቃ ነው ያላት። ስንት አይነት አለቃ አለ፣ ስንት አይነት መጥፎ የሚባል። እንደዚህ አይነት አለቃ ራሱ ከየት ይገኛል? ማለት ጥሩ አለቃም አለ እንደገና መጥፎ የሚባልም። አረ በቃ ይጫታ ፍጡብኝ። ማሪ መጣ። ናስቲ በእናትህ ልብስ ምረጥልኝ። ነገ ከኤርሚያስ ጋር ፍርድ ቤት ቀጠሮ አለኝ። ይሄኛው ይሁን ወይስ? ሁለቱንም ወድጄዋለሁ። ሁለቱም ያስጠላል ማለት ነው። ማሪ ስራ ቦታ ያሉ ሴቶች ለብሰው የሚመጡት ልብስ ብታይ እኮ እኔ ከቅጥቅጥ የወረድኩ የገጠር ልጅ ነው የሚመስለው። እና በዚህ ዘመን የገጠር ልጅ መምሰል ተገኝቶ ነው? እሺ ነገር አይበልህ። ደሞ ሳልነግር አንዱ ደንበኛችን ለይና ለኤርሚ የስታንድ አፕ ምሽት ትኬት ሰጠን። ማለት ከፍርድ ቤት ስትመለሱ ልትስቁ ነው ወይስ? አይደለም፣ ኤርሚ ወከባ አይወድም። ስለዚህ ራሱን ትኬት ለኔ ሰጥቶኛል። ስለዚህ ጸባይ ካለ ልወስድ እችላለሁ። አለቃሽን ኤርሚ ብለሽ ነው የምትጠሪው? አለቃሽን ኤርሚ ብለሽ ነው ወይ የምትጠሪው? ሁሉም ሰው ቢሮ ውስጥ ኤርሚ እያለ ነው የሚጠራው። ያው ሁሉም ሰራተኞች ትዳር ስለሌላቸው ቢጠሩት አይገርምም። ለምሳሌ የኔ አለቃ 6 ዓመት እንተዋወቃለን፣ ግን እስካሁን ዶክተር ገዛኸኝ ብዬ ነው የምጠራው። እናንተ መስሪያ ቤት ግን ኤርሚ ብላችሁ ነው የምትጠሩት። ኤርሚ። እንግዲህ ምን ታረጋዋለህ? ጥሩ አለቃ ላይ ይጣለን። እውነትሽን ነው። ጥሩ ሰው ይመስላል። ጠበቃ ነው። ለጸሐፊው የኮሜዲ ትኬት ያመጣላታል። ቤት ድረስ እዩኝ በሚል ውድ መኪና ያደርሳታል። ማን በዚህ ጊዜ እንደዚህ ያደርጋል?
ማሬ ደግሞ በመኪና ቤት ድረስ ካላመጣኝ እንዴት መሳሳም እንችላለን? አያስቅም። ዛሽ ደግሞ አታብዛው። በቃ ጥሩ ሰው ስለሆነ ነው አለቀ። አደል? ጥሩ ሰው ነው። ጽዳት ሰራተኛዋንስ ቤት ድረስ ያደርሳታል? አይ አይመስለኝም። አይመስልሽም? ስለዚህ አሁንም ጥሩ ሰው ነው። ይኸውልህ እሱ ቤቱ ሰሚት ነው። እኔ ደግሞ በመንገዱ ስለሆንኩ ያደርሰኛል። ጽዳት ሰራተኛችን ግን ቤቷ ጦር ኃይሎች ነው። አታምነኝም? እሱማ አምንሻለሁ። ግን በቃ ሰውየውን በደንብ አታውቂው። ፍላጎቱ ራሱ ምን እንደሆነ ግልጽ አይደለም። ማሬ በቃ ጥሩ ሰው ስለሆነ ብቻ ነው ይሸኘኝ። ለምን አትተውም? ደግሞ እኔ በስሬ በጣም ደስተኛ ነኝ። ለእኔ ደስተኛ እንድትሆን ነው ፈልገው። እሺ በቃ ይቅርታ አድርጊልኝ። ችግር የለውም። ለቅለቅ ብዬ መጣሁ። ጠብቀኝ እሺ እርሚ። አገኘሁ። ይቅርታ የኔት ሊሊን ፈልጌ ነበር። ካትን የሚያስቀውጣ ብላለሁ። ትመለሳለች። ግን ሁሉም ሰው ኤርሚ ብሎ ነው የሚጠራው። አንቺ ለምንድን ነው አቶ ኤርሚያስ ያልሽው? መልሽልኝ እንጂ ለምንድን ነው ያልሽው? ይቅርታ ዛሬ እንግዳለሽ መሰለኝ። በቃ በኋላ እናወራለን። ማሪ ዛሬ ቢሮ እንድትገኘ ማለቴ እዚህ ምን ሰራለህ? ማታ ባልኩሽ ነገር የጥፋተኝነት ስሜት ስለተሰማኝ ምሳል ጋብዝሽ ነበር። ያኔ ወድባል ሰውድርኩ። ለነገሩ እንኳን መጣ። ቢሮዬንም አይታጣቅም አይደል? እሱ ደግሞ ምንድነው? ስጦታ ገዝቼልሻለሁ። የዓለም ምርጡ ዶክተር? ያው ሆስፒታላችን የስጦታ መሸጫ ውስጥ የነበረው ይሄ ብቻ ነውና ባዶዬን ከመመጣ ብዬ ነው። እሺ ማሪ አታስብ። እና የዓለም ምርጡ ዶክተር ሚስት ነኝ ማለት ነው? ታዲያ አሁን ወተን ሰው ሁሉ እያየ ከሚስቴ ጋር ምሳ እንብላ? እሺ አንዴችን ብቻ መዝገብ ቤት አስገብቼ ልምጣና እንውጣለን። እሺ ችግር የለውም። እኔ ሊፍቱ ጋር ጠብቅሻለሁ። ሰላም ሰላም። ካልተሳሳትኩ ቅድም ተያይተናል። እኔ ግን አላስታወስኩም። ለነገሩ እኔም አንተን አይደለም ያስታወስኩት። አልገባኝም። ቅድም ቢሮ አካባቢ ያየኋት ረዳት ነች ማለት ከጭንቅላቴ ልጠፋ አልቻለችም። አሁን ራሱ በሷ ነው ያስታወስኩ። ሉሊትን ለማለት ነው። ጸሐፌ ነች። ትክክል ነው። የመጨረሻ ቀሽት ናት በእናትህ። መልከ መልካም ነች። አግብታለች እንዴ? ባለ ትዳር ነች። ፊሽ ሲያናድድ አይገርምም? የዘመኑ ሴት እኔ ትዳር ላይ ያላቸው ፍጥነት ግን ያስገርመኛል። ምን ማለት ነው? ትዳር እኮ የተከበረ ነገር ነው። ለነገሩ አንተ የምትፈልገውን ነገር ከማግኘት ትዳር አይገድብህም። ተሳሳት? አልገባኝም። ምን ለማለት ፈልገህ ነው? ያው ግልጽ እኮ ነው። በየቀኑ ትተያያላችሁና የድርሻህን አለመጠየቅ አይቻልም። ትንሽ ብትግደረደርብህ ነው። ተሳሳት? ቆይ የተግባባን አልመሰለኝም። ገባኝ። የድርሻህን አግኝተሃል ማለት ነው። አንተ አንበሳ ነህ። ናግባለት በእናትህ። ከባሏ አፍ ላይ አፈፋ አደረካት። ይበቃል። ስማ፣ እሷ ጠንካራና መልካም ሴት ነች። እሺ፣ በእንዳንተ አይነቱ ሰው አፍ የምትጠራ አይደለችም። ሰማኛለህ? ባሏ ቢኖር በቡጢ አፍንጫና ጣሙን ጥጋብን ያበርድልህ ነበር። ባለጌ ውርጋጥ።
Yes. በጣም ከመሸነፍ የተነሳ ራበኝ ዘርሽ ረብራብ መሞቴ ነው እና እኔ እናት ነኝ እንዴ ሂድና ሙቀብላ እዛ ድረስ ከመሄድማ አንደኛዬን ቤት ሲሄድ በላል እንዴ አንተ አሁንም ማያትን ምግብ እያልክ ታስቸግራታለህ እና እማዬ እኮ ነች ወይኔ እሷ ላይ ያልተሞላቀኩ ማን ላይ ልሞላቀቅ ምን ወንዱ አያትህን ባደረገኝ በምስልጊያ ነበር ማስለቀሰ ሰዎች ባለቴስላው ሰዓቱን ጠብቆ መጥቷል አረ በለው ፏ ብሏል ጸጉሩን ፊት ነው የተቆረጠው እንዴት አምሮበታል በእናትህ ምን አይነት ውድ ጸጉር ቤት ሊቆረጥ እንደሚችል አስበዋል ዘርሽ እሺ አሁን በቃ አታሽቃብጡ ጸጉሩ ያምራል እና ምን ይጠበስ ወራዱ ከመስኮቱ ላይ የሆነ ሰው ቀንቷል ማለት ነው ቆይ የሊሊና ያለቋ ጉዳይ እንዲህ የሚያሳስብ ከሆነ ለምን አታናግራት እሱ አይደለም ችግሬ ዛሬ ኤርሚያስን አግኝቼው ነበር እና በጣም ጥሩ ሰው እርግጠኛ ነህ ጥሩ ሰው ነው እማነኝ እሱ ምንም ችግር የለበትም ዛሬ በተዘዋዋሪም ቢሆን ከሊሊ ጋር እንዲተኛ ነው የለመንኩት እሱ ግን ከሊሊ ምንም አይፈልግም ታዲያ ምንድነው ምክንያት እንደዚህ ያስፈራ እኔ እንጃ አላቅም ሰላም እንዴት ናችሁ ሰላም እንዴት ነህ ማሪ የነገ ምሽት ፕሮግራማችን እንዳረሳ ምን ነው ደስ አላለህ አታየኝም ፈንጠዝ እያለኝ ነኝ እሺ ለማንኛውም በኋላ እንገናኛለን እኔ እርቦኛል ልብሴን ቀይሬ የሆነ ነገር ልብላ እሺ እኔ ቆይ ግን ምንድነው ችግሬ ለምንድነው ደስተኛ መሆን ያልቻልኩት ሊሊ ጥሩ ስራ አላት አለቃው አብሯት ሊተኛ እየሞከረ አይደለም ፕሌይስቴሽን አለኝ ግን የሆነ ነገር እየረበሸኝ እሱ ደግሞ ምን እንደሆነ ላውቅ አልቻልኩም ምናልባት ጥርጣሬ እውነት አለመሆኑ ይሆናል እየረበሸ ያለው ማለት አለቃው ቢመኛት ነበር ደስተኛ መሆኑ አዎ ምክንያቱም ጥርጣሬ ከእውነት ሆኖ ሰውየው ለሌላ ነገር እንደፈለጋት ብታቆኖሮ አፍንጫውን ትለውና ይወጣል ነበር አሁን ሰውየው ንጹህ ነው ሊሊም አንተ እንዳሰብከው መስራ ቤቷ በእባቦች የተከበበ ሳይሆን ካንተ ውጪ ሰላም የምታገኝበት ቦታ መሆኑን ማወቅ ትንሽ ሰላም ያስ ልክ መሰለኝ ከያቱ ጋር መኖሩ ጠቅሞታል እውነታችሁን ነው መሰለኝ ስማኝ አንተ ስለምትነዳ ከአንድ በላይ ቢራ እንድትጠጣ አልፈቅድልህም ደግሞ ጃኬት ደርብ ሲበርደኝ አንተ ልወስደው ስለምችል ሌላም ብትይዝ ጥሩ ነው ከዛ በፊት አንድ ነገር ላወራሽ ፈልጌ ነበር ምንድነው ይሄ ኮሜዲ ሾው ቢቀርብንስ ያማል እንዴ ለምን ይቀርብን ደግሞ ሜል ካልፈለክ መጀመሪያ ተናገሩም ነበር ልክ ሰዓቱ ሲደርስ የምትናገረው እኔ እኮ ቀርተሽ የማታውቂውን የክለባችንን ጨዋታ ቀርተሽ ቀልድ ለመስማት መግባትሽ ነው ያስከፋኝ እና ታዲያ በአመት አንድ ጨዋታ በቀር ምን ችግር አለው ባለፈውም እንደዚህ ብለሽ አንድ ጨዋታ ቀርተሻል ጓደኞቻችን ውስጥ ለውስጥ እያጉረመረሙ ነው እኔ እኮ ከስንት ውስጣዊ ፖለቲካ መሰለሽ ስከላከልሽ የከረምኩት እውነቱን ንገረኝ ምንድነው በኤርሚያስ ጉዳይ ነው አይደል እንዴ አሁን ኤርሚያስን እዚህ ውስጥ ምን አመጣው ማርያሙች አለቃሽ ከተቀየረ በኋላ ባህሪሽ ተቀይሯል ጀመረህ ደግሞ ራስሽን እስኪዩ መጀመሪያ የአባትሽን በሱ መጠጣት አልፈልግም አልሽ አረ አዎ ከዛ በኋላ ደግሞ የገዛ ልብሶችሽ አስጠሉሽ አሁን ደግሞ ይሄው እኔን የገዛ ሚስትን አታውቅም ብለሽ የተጨቀጨቅሽኝ ነው እንደውም ተውሺ ከፈለክ አትሂድ ሲጀምር እነዛ ጓደኞች ናቸው እንደዚህ እንድታስብ ያደረጉ አውቀዋለሁ
አንቺ ነሽ እንጂ እነዛ ሽቅርቅር ጓደኞችሽን ለማስደመም ስታንድ አፕ እንግባ ብለሽ ከጨዋታችን የምታስቀሪኝ። ቆይ እኔ ኳስ ከማየት ቀልድ መስማት ቢሆንስ የሚያስደስተኝ? እሱን አስበሃል? በእናትሽ ማሪ እሺ በይኝና አረፈን ኳሳችንን እንይ። ራሴ ደግሞ ማየት ትችላለህ። እኔ የምፈልገው ቀልድ መስማት ነው። የራስሽ ጉዳይ። የራስ ጉዳይ። እንዴት አየው ምግቡን? ምንም አይደለም። ምንድነው የለበስከው? የጊዮርጊስ ማሊያ ነው። ታዲያ የጊዮርጊስ ማሊያ ለመኝታ ነው እንዴ የምትለብሰው? አይ ኳስ ልጫወትበት። ልጄ የት ሄዳ ነው? እንደ ቲኔጀር ስታንድ አፕ ካልሰማው ብላ ሄዳለች። አይ የኔ ልጅ ድሮም እኮ በወር አንድ ጊዜ አምሽታ ካልመጣች ትታመም ነበር። ቆይ ባሻ አንድ ነገር ልጠይቅህ። ጠይቀኝ። ግን ከልብ መልስልኝ። ሊሊን ሳገባት እንደማትገባኝ ታስብ ነበር? አይ ልጅ ዘሪሁን ያቺ እናት ነገረች አይደል? ይኸውልህ ትንሽ ቀማምሼ ስለነበር ነው ለልጄ አትገባውም ብዬ ነገርኳት። ምን? እና ለእናቴ እንደዛ ብለሃታል? አዎ እሷም እኮ የተረዳችኝ ይመስል ጭንቅላቷን ነቅንቃ ነበር። ቆይ እናቴም ከአቅሜ በላይ እንዳገባው ነው የምታስበው ማለት ነው? አየህ ይሄ እኔ ጥፋት አይደለም ማለት አንተም እኮ ልቦና ያውቀዋል ማለት። ይኸውልህ የኔ ልጅ አላፊ አግዳሚውን ጠብ የምታደርግ ቆንጆ ናት። ይልቅ የማይናገረውን ብላ። ሃይ እንዴት መጣ? ሊሊዬ በጣም ይቅርታ። በደንብ አስቤበት ነው የመጣሁት። ከኳስ ይልቅ ስታንድ አፕ ከሆነ የሚያዝናናሽ እኔም ለምን አልሞክረውም ብዬ ነው የመጣሁት። እውነት ከልብ ነው እንደዚህ ያልከኝ ያለው? ከልቤ ነው ፍቅር። ከወደድነው ወደድነው፣ ካልወደድነው በቃ አልወደድነው። እንደምንወደው ግን እርግጠኛ ነኝ። ናቲ እኮ ነው የሚያቀርበው። እንዴት ነው የማንወደው? ሊጀምር ነው። እንዴት ነው ቆንጆ ምሽት ያሳለፋችሁ ነው? ናቲ እየመጣ ነው። ትንሽ ትራፊክ ጃም አጋጥሞት ነው። እስከዛ ፈታ እያላችሁ በቃ ባይመጣ ነው። መኪና ያሞክሉ ጠብቅሻል ሊሊ። ቢያንስ አሁን ከሄድን ሁለተኛ አጋማሽ ላይ እንደርሳለን። ያማል እንዴ? እኔ የትም አልሄድም። ጠብቀዋለሁ። ተይ ሊሊ፣ መቼስ በአዲስ አበባ መንገድ ከ6 ሰዓት በፊት ይመጣል ብለሽ ጠብቀሽ እንዳይሆን። አዎ ጠብቀዋለሁ። አሁን ተወኝ። ተይ ግን ፈጣሪ ወደ አሳደገን ቡድናችን ወደ ጊዮርጊስ እንድንመለስ ምልክት እየሰጠን። ዘርሻፈን መዝጋት ትችላለህ? ያለዛ አፍንጫ ነው የምልህ። ጭራሽ እስኪ ዝም ማለት ትችላለህ? እያዋረድከኝ ነው። ጭራሽ እኔ ነኝ እያዋረድኩሽ ያለሁት? እውነቱን ልንገርሽ አንቺ ነሽ እያዋረድሽኝ ያለሽው። እንዴት ነው እንደዚህ አይነት ቦታ ራሱ የተመቸሽ? ሰው እንዴት ብቻውን ይሄን ሊያይ ይመጣል? ወይኔ ሊሊ፣ የኔ ጥፋት ነው ድሮ። ወደ ቤት እንሂድ ወይስ እዚሁ ተመችቶሻል? ምክንያቱም እኔ ወድጄዋለሁ። እንሂድ። እኔ መሄድ አልፈልግም። ቁጭ ብዬ ምን እንደዚህ ደነዝና ማያስብ እንዳደረገኝ ማሰብ ነው ፈልገው። እሺ ምንድነው የሆንከው? ቆይ ምንድነው እንደዚህ ያርበሻ ያለው? እኔ እንጃ፣ እኔም በደንብ አላውቀውም። ግን አለቃሽ ብቻሽን ኬዝ እንድትይዢ ካደረገሽ በኋላ ቢዚ ነሽ። በጣም ጥሩ አለቃ አለሽ፣
ጥሩ ጓደኞች አሉሽ እንደገና የምትዝናኝበት ቦታ ተቀይሯል ምናምን እኔ እንጃ ብቻ ከዚህ ሁሉ ነገር በኋላ እንዴት ነው ወደኛ ቤት መምጣት ልትፈልጊ የምትችይው ገባኝ ምን ማለት ነው ማለት አንድም የተናገርከው ልክ አይደለም ወይኔ ዘሪሁን መቀባጠር ጀመርኩ ማለት ነው ቆይ ስራ ይበለጠ ቢዚ ስለሆንኩ ስታንድ አፕ ኮሜዲ ሜድ ስለፈለኩ ያንተ ሚስቶኝ መቆየት ማልፈልግ ነው ይመስላል እሱ ብቻ አይደለም ተጠራቅሞብኝ ነው ለምሳሌ የሰርጋችን ቀን ይሄን ሰውዬ ማግባት ትፈልጊያለሽ ወይ ሲባል አዎ ያልሽበትን መንገድ አልወደድኩትም እውነቱን ንገሪኝ ማሪ ሰልችቼሻለሁ አይደል ዘርሽ በእናትህ ተወኝ ከኮሜዲያኑ በላይ አታስቀኝ የምሬን ነው አስተውለሽ ከሆነ በመካከላችን ልዩነት ተፈጥሯል አንቺ ስማርት ነሽ አማላይ ነሽ እኔ ደግሞ ሁለቱንም አይደለሁ ዶክተር ነህ አየሽ አማላይ እንዳልሆንኩ አንቺም ታምኛለሽ እና ሊሊ አትፈልገኝም ብለህ ነው የምታስበው ቆይ የማልፈልግ ከሆነ ለምንድነው ስራ ላይ ሆኜ በሐሳብ የምትመጣው እና ደግሞ አንድ ቀድ ለሶስተኛ ጊዜ እየነገርከኝ ለምንድነው የምስቀው ለምንድነው አንተ ከሌለህ እንቅልፍ የማይወስደኝ የምር እኔ አጠገብሽ ከሌለው እንቅልፍ አይወስድሽ አዋ ባሪኩ ነህ እና ታዲያ ለምንድነው ለሊት ተኝተሽ ስነካሽ የምትጮይብኝ ከእንቅልፌ ስቀሰቅሰኝ ነው በእናትህ እወድሃለሁ እንደሷ አትጨነቅብኝ እኔም እወድሻለሁ እንሂድ በቃ ስጠዋ ስማ ማራዊ ጭልፋ እግርህን አስሞርደው ሀገራችን እኮ አንተ ኳስ ስትጠልዝ አባይ ከሚያሰጣት እኩል አፈር እያጣች ነው እወድሻለሁ እሺ አሁን ተጫወት